ወደ ዩኒቨርሲቲ ከመግባቴ በፊት ስለምመርጠው ዩኒቨርሲቲ የተለያየ አይነት መረጃ ለማሰባሰብ ሞክሬ ነበር። በሚያሳዝን ሁኔታ ግን ካሰባሰብኳቸው መረጃዎች ውስጥ እኔ የምፈልገውን ያክል ግልጽና ትክክለኛ መረጃ ማግኘት አልቻልኩም ነበር። እናም በዛ ሰዓት በጣም ተቸግሬ ነበር። እናንተም እኔ የተቸገርኩትን ያክል እንዳትቸገሩ ስለገባሁበት ዩኒቨርሲቲ እያንዳንዱን ነገር ግልጽና ትክክለኛ ምንም ካየሁት ነገር ሳልጨምር ሳልቀንስ ግልጽ የሆነ መረጃ ይዤላችሁ መጥቻለሁ። አንዳንድ ነገሮችን ሰምታችሁ ነገር ግን ቦታው ላይ ስትገኙ ጭራሽ የማይገናኝ ነገር ልታዩ ትችላላችሁ። ይሄ ቪዲዮ ከደረሳችሁ በኋላ ግን ያ ነገር የማይታሰብ ነው። ሰላም፣ እንዴት ናችሁ? መሳይ ነኝ። እንኳን ወደ ቻናል መጣችሁ። በዚህ ቻናል ግጥምና የተለያዩ ለእናንተ ጠቃሚ ናቸው ብዬ የማስባቸውን መረጃዎች ሼር የማደርግበት ቻናል ስለሆነ ሰብስክራይብ አድርጋችሁ ፋሚሊ ሆኑ። ቪዲዮውን ደግሞ ስለምትወዱት ላይክ አድርጋችሁ ጀምሩት። ጅማ ዩኒቨርሲቲ ከአዲስ አበባ በደቡብ ምዕራብ በማፕ ላይ ስታይ ወደ 354 ኪሎ ሜትር ያክል የሚርቅ ነው። ስትመጡ በዛ ቢባል 8 ሰዓት ወይ 7 ተኩል እንደዛ ወይ 8 ሰዓት ቢፈጅባችሁ ነው። ያን ያክል ነው የሚርቀው እና ጅማ ዩኒቨርሲቲ የሚገኘው በኦሮሚያ ክልል ጅማ በምትባል ከተማ ውስጥ ነው የሚገኘው። ጅማ ዩኒቨርሲቲ ወደ 5 ካምፓሶች አሉት። ከ5ቱ ካምፓስ አንዱ ካምፓስ ከጅማ ከተማ ትንሽ ራቅ ይላል፣ ብዙም ባይሆንም ትንሽ ራቅ ይላል። ከጅማ ከተማ ወጣ ያለ ነው ማለት ነው። ስለ አየሩ ሁኔታ ሳውራችሁ ደግሞ ሞቃት ነው። ሜቢ የምትመጡበት አካባቢ ሞቃት የሚሆን ከሆነ ኖርማል ሊሆንላችሁ ይችላል። ነገር ግን የምትመጡበት አካባቢ ከቀዝቃዛ የሚሆን ከሆነ ግን ትንሽ ከበድ ሊላችሁ ይችላል፣ ሞቃት ስለሆነ ማለት ነው። ጅማ ዩኒቨርሲቲ ምርጫችሁ ካደረጋችሁ እና ከደረሳችሁ ስትመጡ ቀለል ያለ ልብሶችን ይዛችሁ መምጣት እንዳትረሱ። ቀለል ያለ ስላችሁ ያው ብርድ የለም እያልኩኝ አይደለም። ብርድ የሚኖርበትም ጊዜ ሊኖር ስለሚችል ለብርድም ለሙቀትም የሚሆኑ ልብሳችሁን ይዛችሁ። ስለ ካምፓሶቹ ሳወራችሁ ደግሞ 5 ካምፓሶች እንዳሉት ነግራችሁ ነበር። ሜን ካምፓስ፣ ጃይቲ ካምፓስ፣ አግሪ ካምፓስ፣ ቤኮ ካምፓስ እና አጋሮ የሚባሉ ካምፓሶች አሉ። አጋሮ የሚላችሁ በአጋሮ የሚገኙ ካምፓስ ስለሆነ ነው እና በእነዚህ ካምፓሶች የሚሰጡት ፊልዶች ምንድን ናቸው? ሜን ካምፓስ ላይ የጤና ምናምን መግባት የምትፈልጉ ከሆነ ወደ ሜን ካምፓስ ነው የምትሄዱት። እንደገና ላውና ማኔጅመንትም እዛው ካምፓስ ነው የሚገኘው ማለት ነው። ጃይቲ ካምፓስ የሚገኘው ደግሞ ኢንጂነሪንግ እና ኮምፒውተር ሳይንስ አይነት ፊልዶችን የምትመርጡ ከሆነ ደግሞ በጃይቲ ካምፓስ ነው የምትቀሩት ማለት ነው። ሌላው ነገር ደግሞ አግሪ ካምፓስ መሄድ የምትፈልጉ ካላችሁ ደግሞ አግሪ ካምፓስ የሚሰጣቸው ፊልዶች ደግሞ ከአግሪካልቸር ጋር የሚገናኙት ስሙ ራሱ ግብርናና እንስሳት ካምፓስ ስለሆነ በግብርናና በእንስሳት በኩል የሚገኙ ፊልዶችን እዛ ነው የሚሰጡት ማለት ነው። በ2017 ፍሬሽ ባቾች የኛ ባች ማለት ነው። ሶሻል ተማሪዎች ወደ ሜን ካምፓስ ነው የሄዱት። ናቹራል ተማሪዎች ደግሞ አግሪና ጃይቲ ካምፓስ ነው የተከፋፍለን የተመደብነው ማለት ነው። እና ስለ ጃይቲ ካምፓስ የሆነ ነገር ልበላችሁ። እንግዲህ ስለ ጅማ ዩኒቨርሲቲ የተለያዩ ቪዲዮ አይታችሁ ሊሆን ይችላል። በጣም ውብ ነው ምናምናም እሱም ጃይቲ ካምፓስ በጣም አሪፍ ነው። ጃይቲ ካምፓስ ከሜንም ማለት ሜንም በጣም ያምራል፣ ግን ከዶርሙም ከምናምን ብቻ ከተለያዩ ነገሮች አንጻር ጃይቲ ካምፓስ በጣም አሪፍ ነው። እኔ ጃይቲ ነበር እንዳልኳችሁ፣ ናቹራሎች ጃይቲ እና አግሪ ካምፓስ ነው የተመደብነው። እኔ ደግሞ ጃይቲን የገባሁት ማለት ነው። ጃይቲ በጣም አሪፍ ነው፣ በጣም ያምራል፣ ጽዳትም አለው ምናምን ከብዙ ነገር እና ስለ ህንፃው ምናምን ሲወራ ሰምታችሁ ሊሆን ይችላል። በጃይቲ ካምፓስ የምታገኙት ህንፃዎች ምናምን በጣም ገራሚ ናቸው። ብዙ አሪፍ ነገሮች አሉት። ስለ ሜን ካምፓስ ስላችሁ ደግሞ አልሄድኩም። እርግጥ አግሪ ካምፓስ ነው የሄድኩት፣ ግን ስለ ሜን ካምፓስ ብዙ ነገር ሲባልም ሰምቻለሁ። ግቢውም በጣም ውብ እንደሆነ፣ ዶርሙ ግን ምናልባት በእኛ ባች ፈርስት ሲሚስተርን ጨርሰናል እና ለሰከንድ ሲሚስተር ጤና አግኝተው ወደ ሜን ካምፓስ የሄዱ ተማሪዎች አሉ እና ከእነሱም እንደሰማሁት ትንሽ ዶርሙ ትንሽ ከበድ ይላል ማለት ከሽንት ቤት ምናምን ጋር ተያይዘው ከበድ የሚል ነገር አለው አይነት ነገር እና ከሱም አንጻር ወደ አግሪ ስትሄዱ ደግሞ በአንድ ዶርም ወደ 20 ምናምን የሚያክል ተማሪ ይይዛል። ሜቢ እሱ ለፍሬሽ ለሆኑቱ ሊሆን ይችላል። ነገር ግን ያም ነገር አለ ወደ 20 ምናምን የሚጠጉ ተማሪዎች እና ትንሽ
ጭንቅንቅ ያለ ነገር ነው ምናምንና ከተለያዩ ነገሮች አንጻር ደግሞ የኢንጂነሪንግ ተማሪ መሆን ከፈለጋችሁ ጂአይቲ ካምፓስ ነው የምትመጡት። በጣም ደስ የሚል ካምፓስ ነው ማለት ነው ከሌሎችም አንጻር። እሺ ስለ ምግብ ሁኔታ ላንሳላችሁ እና ምግቡን በፎቶ ላይ እንደምታዩት ነው። ምግቡ የሚከፋ አይነት አይደለም። በእርግጥ ከሌላ ግቢዎች አንጻር በተለያዩ ነገሮች ላይ ከምታዩት ነገር አንጻር የሚከብድ አይደለም ምግቡ። በእርግጥ ጅማ ዩኒቨርሲቲ ሲባል የሚከብድ አይነት አይደለም። የተለያዩ ዩኒቨርሲቲዎች ውስጥ ያሉ ልጆች ብታወራቸው እና ጅማ ውስጥ ያሉ ልጆችን ብታወራቸው ወይ ሌላ ግቢ አይተው ጅማ ዩኒቨርሲቲንም ያዩ ተማሪዎች ቢኖሩ የሚነግሯችሁ ነገር ይሄ ነው። የተሻለ ነው፣ ከሌላ ግቢዎቹ አንጻር የተሻለ ነው። ቁርስ ላይ ምን ይኖራል? ቂንጬ ይኖራል፣ ሩዝ ይኖራል፣ ፍርፍር ይኖራል። ፍርፍር እሁድ ነው። አሁን በእኛ ሰዓት የተሰጠ ያለው እሁድ ነው እና ዜርፎር በሳምንት 2 እንደዛ ይኖራል። እንደገና ክክ አለ፣ ምስር አለ፣ ድንችም አለ። ብቻ እንደምታዩት ነው። የሚገፋ አይነት አይደለም እና ውጪም እንትን ማለት ትችላላችሁ፣ ውጪ መመገብ ትችላላችሁ። ከ80 ብር ነው የሚጀምረው። ነን ካፌ መሆን ከፈለጋችሁ ደግሞ ወደ 3000 ብር ሆኗል። በዚህ አመት 3000 ብር ነው እና የምግብ ሁኔታ እንደዚህ ነው። ብዙ የሚደብር አይደለም። ሌላው ደግሞ ውሃ፣ መብራት ምናምን ዋይፋይ ምናምን እሱ የሚያሳስብ አይደለም። የመጣን ሰዓት በእርግጥ ጂአይቲ ግቢ ውሃ የለም ነበር። የመጣን ሰዓት ብዙ ጊዜ ነበር የጠፋው ማለት ነው እና በጣም አስቸግሮን ነበር። ነገር ግን ከተመለሰ በኋላ ከተስተካከለ በኋላ እስካሁን ድረስ አልጠፋም ማለት ነው። ቢጠፋም ወዲያው ነው የሚመጣው ምናምን። ብቻ አትቸገሩም፣ መብራትም አትቸገሩም። ዋይፋይም ደግሞ ለክፉ የሚሰጥ አይደለም። ሌላው ጽዳት ምናምን ካላችሁ አብዛኞቹ ግቢዎች ዩኒቨርሲቲ ተብሎ የሚጠላበት አንደኛው ነገር ሽንት ቤት ነው እና ከዛ አንጻር ብቻ የተሻለ ነው። የምር የተሻለ ነው፣ ከሌላ ግቢዎች አንጻር የተሻለ ነው። የሁሉ ስላችሁ ግን ያምራል፣ የተሻለ ነው፣ ጥሩ ነው ምናምን እያልኩኝ ሳነሳ ግን አንድ ነገር እንድታስቡልኝ፣ ማመሩን ምናምን አይታችሁ ውበቱን ምናምን አይታችሁ ጥሩ ነው ምናምን የሚለውን አይታችሁ ብቻ እንዳትወስኑ። ማለት ከትምህርቱም አንጻር በደንብ ልትበረቱ ይገባል። ማለት በጣም ኮምፒቲሽን አለበት። አንድ ነገር ልንገራችሁ፣ አዲስ አበባ ዩኒቨርሲቲ የመግባት እድላችሁ ትንሽ ዝቅተኛ ስለሚሆን ከተማሪዎች ሁለተኛ ምርጫቸውን የሚወስዱት ከአዲስ አበባ ቀጥሎ የአብዛኞቹ ተማሪዎች ምርጫ ሁለተኛ ጅማ ዩኒቨርሲቲ ስለሚሆን አብዛኞቹ ከአዲስ አበባ ራሱ አሁን በኛ ባች በጣም ብዙ ተማሪ ነው ከአዲስ አበባ የመጣው ማለት ነው። ስለዚህ ኮምፒቲሽን በጣም ስለሚኖር ይህንንም ነገር እያሰባችሁ በጣም ማለት እንድትሰሩ ያደርጋችኋል። በጣም ልፋት ይጠይቃል ምናምን እና ውበቱን አይታችሁ ብቻ እንዳትታለሉ። ያምራል ምናምን የተባለውን ነገር አይታችሁ ብዙ ነገር ከሌላ ዩኒቨርሲቲዎች አሁን የተሻለ ነው ብዬ ነው አይነገርኳችሁ። በትምህርቱም የተሻለ ነው ስላችሁ እንዴት ያሰራችኋል በደንብ ማለት ነው። ስለዚህ ይህንን ነገር ኮንሲደር በማድረግ እንድትወስኑ ላለሁኝ። ሜቢ ወስናችሁ ለመምጣት የተዘጋጃችሁ ከሆናችሁ በደንብ ራሳችሁን አሳምኑና እሰራለሁ ብላችሁ መምጣት አለባችሁ። ሌላ ያልነገርኳችሁ ነገር ደግሞ ሜቢ ወጣ ብላችሁ ምናምን መዝናናት ከፈለጋችሁ ይህም ጥሩ አድቫንቴጅ ይሆናል። ወጣ ብላችሁ ማየት ምናምን መዝናናት ከፈለጋችሁ በጅማ አባጅፋር ቤተ መንግስት አለና ብዙ የምትዝናኑባቸው ቦታዎች አሉ። ስለ ዶርሙ አልነገርኳችሁም። ዶርሙ ቅድም አግሪ ግቢ ወደ 20 ምናምን ተማሪ ብያችኋለሁ እና 8 ጂአይቲም ሜን ሜቢ 6ም ያለበት ሊሆን ይችላል። ግን አቬሬጅ 8 ብላችሁ አይዙ። ዶርሙ 8 ሰው ነው የሚይዘው ማለት ነው። አግሪም እንደዛ 8 የሚይዝበትም አለ። ፍሬሽ ባች ስትሆኑ ደግሞ ወደ 20 ምናምን የምትሆኑበትም አለ ማለት ነው። እዚህ ላይ በጅማ ዩኒቨርሲቲ የሚሰጡ የተለያዩ ፊልዶችን አስቀምጬላችኋለሁ። ቪዲዮውን ፓውዝ አድርጋችሁ ማየት ትችላላችሁ ማለት ነው። የዛሬው ቪዲዮ ይሄን ይመስላል። እንደወደዳችሁት አልጠራጠርም። እስካሁን እያያችሁ ደግሞ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ቪዲዮውን ላይክ ማድረግ እንዳትረሱ። ይጠቅማቸዋል ብላችሁ ለምታስቡ ሰዎች ደግሞ ሼር አድርጉላቸው። በሌላ ቪዲዮ ተመልሼ እስከመጣ ድረስ ባይ